ሰላም እንዴት ናችሁልኝ? ዛሬ አዲስ ቪዲዮ ይዤላችሁ ከች ብያለሁ። ይሄ ቪዲዮ ሁላችሁም የሚጠቅማችሁና የምትማሩበት ነገር ነው። ይሄ ቪዲዮ እስከ መጨረሻ ከተከታተላችሁ የሆነ ነገርን ትይዛላችሁ፣ የሆነ ተጨባጭ ነገርን ትማሩበታላችሁ። ምክንያቱም ብዙ ሰዎች ስልክ ሲገዙ ተሸውደናል ብሎ በየሶሻል ሚዲያ ሲያወሩ ሰምታችሁ ሊሆን ይችላል። ለዚህ መፍትሄ የሚሆን እኔ በጣም በቀላል ቲፕስ ዛሬ አሳያችኋለሁ። ስልክ ስትገዙ ኦሪጂናል እና ኮፒ መሆኑን እንዴት ቼክ አድርጋችሁ መግዛት እንደምትችሉ። መጀመሪያ ወደ ስልኬ ገብቼ ላሳያችሁ። ወደ ስልካችሁ ሲቲንግ ትገባላችሁ። ከዛም በኋላ ወደ ላይ ስክሮል በማድረግ አባውት ፎን የሚለው ላይ ትገባላችሁ። ከዛም በኋላ ይሄ ፔጅ ሲመጣላችሁ ስታተስ ኢንፎርሜሽን የሚለውን ስትነኩ ትንሽ እንደዚህ ወደ ላይ ስክሮል አድርጋችሁ ፎን ስታተስ የሚለው አሁን እንዳሳየዋችሁ ኦፊሻል የሚል ከሆነ ስልኩ ኦሪጂናል ነው ማለት ነው። አሁን ያሳየዋችሁ ፊውቸር የሚሰራ ግን ሳምሰንግ ስልክ ላይ ብቻ ነው። ስለዚህ እናንተም እስኪ የያዛችሁትን ስልክ ኮሜንት ላይ ያስቀምጡልኝ፣ እኔም ሌላ ቪዲዮ ሰራላችኋለሁ። ስለዚህ ከዚህ ቪዲዮ ተምራችሁ ከሆነ ሰብስክራይብ ማድረግ አትርሱ። አመሰግናችኋለሁ።